ጤና ይስጥልን ተስፋዬ ነኝ ከዘቱትራል አካዳሚ እንደምናችሁ እኔ ደህና ነኝ። ይህ አፋን ኦሮሞን በኦሮምኛ ያየን ያለነው ትምህርት ነው። ዛሬ 25ኛ ቪዲዮ ነው የሚሆነው የመጨረሻ ቪዲዮ ነው ብዬ ነው የምጠብቀው። ከዚህ በፊት በተለያዩ ይዘቶች ላይ የተለያዩ አረፍተ ነገሮችና ቃላቶችን እንዴት በንግግር አፋን ኦሮሞን በንግግር ውስጥ እንዴት እንደምንጠቀም አብረን አይተናል። እየተከታተላችሁ ከሆነ በጣም እንደተጠቀማችሁ እና ብዙ እንደተማራችሁ ተስፋ አደርጋለሁ። ዛሬ ከንግግር ክፍሎች ውስጥ ዋና ከመባለው አንዱ መግዛትና መሸጥ በሚል ላይ አብረን እናያለን። ብታፍ ጉርጉርታ፣ ብታ መግዛት፣ ጉርጉርታ መሸጥ ማለት ነው። ሱቅ ሄደን እንዴት ዕቃ እንደምንጠይቅ፣ እንዴት ዋጋ ኔጎሼት እንደምናደርግ፣ ዋጋ እንዴት እንደምንጠይቅና ኔጎሼት እንዳደርግ እንዴት እንደምንገዛ አብረን እናያለን። ስለዚህም ከጥያቄዎች ነው የምንጀምረው። ኩን ሜቃ ይህ ስንት ነው? ኩን ሜቃ ወይም ኩን ሜቀዳ። ኩን ማለት ይህ ማለት ነው። ኩን ሜቀዳ መላሹ ይህ 200 ብር ነው ሊል ይችላል። ኩን ቀርሺ ዲበለማ፣ ኩን ቀርሺ ዲበለማ ወይ ደግሞ ኩን ቀርሺ ዲበለመዳ፣ ኩን ቀርሺ ዲበለመዳ። 150 ብር ውሰድ ዲባብ ሸንተማ ፍረዱ። 150 ብር ውሰድ ዲባብ ሸንተማ፣ ቀርሺ ዲባብ ሸንተማ ፍረዱ። ቀርሺ ዲባብ ሸንተማ ፍረዱ ወይም ዲባብ ሸንተማ ፍረዱ። ሁለቱም ዘሴም ነው፣ አንድ ነው። ያ ስንት ብር ነው? ሱን ቀርሺ ሜቃ። የመጀመሪያው ኩን ነበረ፣ ይሄ የመጨረሻው ደግሞ ያ ማለት ሱን ቀርሺ ሜቃ፣ ሱን ቀርሺ ሜቀዳ፣ ሱን ቀርሺ ሜቀዳ። ይህ 300 ብር ነው። ኩን ቀርሺ ዲበሰዲዳ፣ ኩን ቀርሺ ዲበሰዲዳ። የመጨረሻውን ንገረኝ። ከን ዱማ ነቲ ሂሚ፣ ከን ዱማ ነቲ ሂሚ፣ ከን ዱማ ነቲ ሂሚ። ዱማዳ የመጨረሻው ነው። ዱማዳ የመጨረሻውን ንገረኝ። ከን ጉርጉርታ የመሸጫ ንገረኝ። ከን ጉርጉርታ ነቲ ሂሚ ብለን መጠየቅ እንችላለን። ከን ዱማ የመጨረሻውን ወይም የሽያጩን። ከን ጉርጉርታ ነቲ ሂሚ፣ ከን ጉርጉርታ ነቲ ሂሚ። ይሄው ነው ከኑማዳ። አጭር የሽያጭና ግዢ ልውውጥ ነው ያየነው። ለመለማመድ እንዲያመቻችሁ ነው። ስም ማስገባት እንችላለን። ለምሳሌ የመጀመሪያው ይህ ጫማ ስንት ነው? ኮጴን ኩን ቀርሺ ዲበሰዲዳ እያልን መለማመድ እንችላለን ማለት ነው። ስለዚህ በዚህ መልክ ብዙ ነገሮችን መገዛት እንችላለን። ጫማን ስንት ገዛ? መግዛት ብቻ ሳይሆን የተገዛውን ስንጠይቅ ኮጴኬ ሜቃን ብቴ፣ ኮጴኬ ሜቃን ብቴ። ይሄ ለጫማ ነው። ሌላ ነገር ማስገብተን ከኮጴ ቦታ ሌላ ነገር ማስገብተን መጠየቅ እንችላለን። ሰዓቲኬ ሜቃን ብቴ፣ ወያኬ ሜቃን ብቴ፣ ኬፒኬ ሜቃን ብቴ፣ ጃኬቲኬ ሜቃን ብቴ። ብዙዎቹ እነዚህ ነገሮች ሴም ናቸው ከአማርኛ ጋር። እንደዚህ መጠየቅ እንችላለን። ሜቃን ብቴ በስንት ገዛ? ጫማዬን በ500 ብር ገዛው። ኮጴኮ ቀርሺ ዲበሻኒን ብቴ፣ ቀርሺ ዲበሻኒን ብቴ። ኮጴኮ ቀርሺ ዲበሻኒን ብቴ። ሌላ ኮሚኒኬሽን የሚቀጥል ከሆነ በጣም ውድ ነው ማለት እንችላለን። ባዬ ሚአዳ፣ ባዬ ሚአዳ፣ ባዬ ሚአዳ። ባዬ ቃሊዳ። አንዳንድ ቦታ ቃሊ ይላሉ። ውድ ማለት አንዳንድ ቦታ ሚያይ ይላሉ። ባዬ ሚአዳ፣ ባዬ ቃሊዳ። አንዳንድ ቦታ ባዬን ደግሞ በሄዱ ተክቶ ሄዱ ሚአዳ፣ ሄዱ ቃሊዳ። ሁሉም በጣም ውድ ነው ማለት ነው። ባዬ ሚአዳ፣ ባዬ ቃሊዳ፣ ሄዱ ሚአዳ፣ ሄዱ ቃሊዳ። አይደለም ርካሽ ነው። ለኪ ነው ረከሰዳ፣ ለኪ ረከሰዳ። ረካሻ አንዳንድ ቦታ ረካሻ ይላሉ፣ አንዳንድ ቦታ ረካሳ ይላሉ። ለኪ ኢኖ ረከሰዳ፣ ለኪ ኢኖ ረከሰዳ፣ ለኪ ረከሸዳ።
ሻይ ስንት ነው ማለት ስንፈልግ ሻይን ሜቃ ከባድ የሆነ ነገር የለውም። ሻይን ሜቃ። ቡና ስንት ነው? ቡኒ ሜቀዳ። ሻይን ሜቀዳ። ቡኒ ሜቀዳ። ሻይን ሜቀዳ። ስንነጋገር እንደዛ የለም። ሻይን ሜቃ፣ ቡኒ ሜቃ። ፈጠን ያለ አነጋገር ነው ጥያቄም ስለሆነ ሻይን ሜቃ፣ ቡኒ ሜቃ። ድግግሞሽ ያስፈልግ ደግሞ እንደዚህ ነው የምንጠይቀው። ኢቶ ዲማን ሜቃ ሜቃ። ስንት ነው? ቡኒ ሜቃ ሜቃ። ሻይን ሜቃ ሜቃ። ኢቶ ዲማን ሜቃ ሜቃ። ኦኬ እንደዚህ ነው የምንጠይቃቸው ማለት ነው። የተለያዩ ጥያቄዎችን በመተካት መጠየቅ እንችላለን። እዚህ ላይ ነው የዛሬን ቪዲዮ የማበቃው። በቂ የሆነ የጥያቄዎችን የመገበያያ ጥያቄዎችን መጠየቅ ትችላላችሁ። በዚህ የተነሳ የዛሬ ጥያቄ ይሄንን በአፋን ኦሮሞ መተርጎም ነው። ሽጥልኝ ስንት ነው? ውሰድ። ከአንድ ሽጥልኝ ብላችሁ በኦሮምኛ፣ 2 ስንት ነው የሚለውን በኦሮምኛ፣ 3 ውሰድ የሚለውን በኦሮምኛ አምሹር ትችላላችሁ። ይሄን ሁሉ ተምራችሁ ይሄንን ካልመለሳችሁ ይሄ የፋይናል ኤግዛማችሁ ነው። ጥያቄ ካላችሁ ጠይቁ። ኦኬ እኔም ለመልስ ልሰጣችሁ ሞክራለሁ በተቻለኝ መጠን ማለት ነው። መልስ እሰጣችኋለሁ። ጠይቁ። በመጠየቅ ብዙ ነገር መማር ትችላላችሁ። ሰው በኦሮምኛ ያላችሁት የጠየቃችሁት ነገር ካለ ጠይቁ። እኔ የምችለውን ጊዜ ወስጄ ልተረጉምላችሁ እጥራለሁ። ፕሮግራሙ በዚህ ላይ ያበቃል። ምቀጥል ለምርቃት የሚሆናችሁ አንድ ቪዲዮ ይኖርኛል። ተከታተሉ። ከኔ ጋር ስለሆናችሁ አመሰግናለሁ። መልካም ጊዜ። ሰላም።